ሰላም ውድ ቤተሰቦች፣ ዛሬ የምናወራው ተራ ወሬ ሳይሆን ራሷ የዓለማችን ልዕለ ኃያል ሀገር አሜሪካ በይፋ ስላወጣችውና ዓለምን እያነጋገረ ስላለው የዩፎ አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ደግሞ አሁን እንደሚጠሩት ዩኤፒ መረጃ ነው። ለዘመናት ውሸት ነው፣ ቅዠት ነው ስንባል የነበርነው ነገር ዛሬ በመንግስት ሰነዶች ታጅቦ ቀርቧል። አሜሪካ ሰሞኑን ያወጣችው መረጃ እንደሚያሳየው በሰማያችን ላይ የሰው ልጅ ካመረታቸው በረራዎች ፍጹም የተለዩ የአየር ግፊትንና የስበት ሕግን የሚጻረሩ አካላት መኖራቸውን በይፋ አምናለች። ይህ መረጃ ለታሪክ ወዳጆች ምን ትርጉም አለው ካላችሁኝ፣ ወደ ኋላ ሄደን የጥንት ስልጣኔዎቻችንን መመልከት ይኖርብናል። አሜሪካ ያልታወቁ በራሪ አካላት ስትል እኛ በታሪካችን ውስጥ ስንትና ስንት ሚስጥራትን ሰምተናል። ለምሳሌ በላሊበላ ግንባታ ወቅት መላእክት በሌሊት ይረዱ ነበር የሚለውን ትረካ ስንሰማ አሁን አሜሪካ ከምታወጣው የከፍተኛ ቴክኖሎጂ መረጃ ጋር የሚያገናኘው ነገር ይኖር ይሆን? የአሜሪካ የመከላከያ ሚኒስቴር ወይም ፔንታጎን ያወጣው ሪፖርት እንደሚለው እነዚህ አካላት በውቅያኖስ ስርና በጠፈር መካከል ያለምንም ችግር ይጓዛሉ። ይህ ደግሞ በታሪካችን ውስጥ ከሰማይ የወረዱ ተብለው የሚታወቁትን ታሪኮች አዲስ ትርጉም ይሰጣቸዋል። በተለይ ደግሞ ዴቪድ ግሩሽ የተባለው የቀድሞ የስለላ መኮንን በምክር ቤት ቀርቦ አሜሪካ የሰው ልጅ ያልሰራቸውን መንኮራኩሮች ይዛለች ብሎ ሲመሰክር ዓለም ሁሉ በድንጋጤ ነው የተመለከተው። እኛም ይህ መረጃ ለወደፊት የታሪክ አጻጻፋችን ምን አይነት አቅጣጫ እንደሚሰጥ ማሰብ አለብን። ምናልባትም የጥንት ነገስታቶቻችን ካሁኑ ሳይንስ የላቀ ዕውቀት የነበራቸው ከነዚህ እንግዶች ጋር በነበራቸው ግንኙነት ይሆን? አሜሪካ ያወጣችው መረጃ የጥያቄ ምልክቶችን እንጂ መልሶችን ብቻ ይዞ አልመጣም። አሁን ያለው መረጃ እንደሚያሳየው እነዚህ አካላት ምንም አይነት የሞተር ድምጽ ሳይኖራቸው በአይን ለማየት በሚከብድ ፍጥነት ሲወነጨፉ በራዳር ተመዝግበዋል። ይህ ለኛ ታሪክ አፍቃሪዎች ትልቅ ግብአት ነው። ምክንያቱም ብዙ ጊዜ ተረት ብለን የምናልፋቸው የታሪክ ድርሳናት ምናልባትም በወቅቱ የነበረውን እውነታ በራሳቸው ቋንቋ የገለጹበት መንገድ ሊሆን ይችላል። አሜሪካ ይህን መረጃ አሁን ለምን አወጣች የሚለውም ሌላው አነጋጋሪ ጉዳይ ነው። አንዳንዶች ዓለምን ለትልቅ ለውጥ እያዘጋጁ ነው ይላሉ። ሌሎች ደግሞ የተራቀቀ የቴክኖሎጂ የበላይነታቸውን ለማሳየት ነው ይላሉ። ሆኖም ግን ታሪክ ፍሰቱ እየተቀየረ መሆኑ መካድ አንችልም። ይህ አዲስ መረጃ ለኢትዮጵያውያንና ለታሪክ ወዳጆች የሚነግረን ነገር ቢኖር ወደ ኋላ መለስ ብለን የራሳችንን ድርሳናትና የአባቶቻችንን ምስክርነት በጥልቅ እንድንመረምር ነው። ምናልባትም በሰማያችን ላይ የሚታዩት እነዚህ ምስጢራዊ አካላት ከጥንት ጀምሮ አብረውን የነበሩና አሁን ግን በሳይንስ መነጽር ማየት የጀመርናቸው ሊሆኑ ይችላሉ። አሜሪካ መንግስት መረጃውን መደበቅ ሰልችቶት ወደ አደባባይ መውጣቱ እኛም ስለ ዓለማችንና ስለ ታሪካችን ያለንን እይታ እንድንቀይር ያስገድደናል። መጨረሻው ምን ይሆን? እነዚህ አካላት ከየት መጡ የሚለው ጥያቄ ገና መልስ ባያገኝም አሜሪካ ያወጣችው መረጃ ግን ትልቅ በር ከፍቷል። እናንተስ ምን ትላላችሁ? ይህ የአሜሪካ መረጃ የታሪክን አቅጣጫ ይቀይረዋል ብላችሁ ታምናላችሁ ወይስ ሌላ ሴራ አለ? ሐሳባችሁን በኮመንት አጋሩኝ። ፎሎና ሼር በማድረግም የታሪክ ጉዟችን ተቀላቀሉ።